ታገባለች አይደለ? ወንድ አጠገባ ይደርሳል ብላ ያሰበ ሰው አልነበረም። ይሄ ለመጨፈር ይሄን መሰቃየቴን ምናምን ምኖች ያሉ ጋርዶች እሺ ሰላም ቤተሰቦች እንዴት ናቸው? ሁሉ አማን፣ ሁሉ መልካም። ዛሬም እንደተለመደው እንግዲህ በሶሻል ሚዲያ ላይ ሲዘዋወሩ ከነበሩ ወቅታዊ ጉዳዮች የተወሰኑትን አለፍ ብለን የምናያቸው ይሆናል። አብረን ሪአክት እናድርግ። ይህንን ሀብታም ሲሆን ወደ ለም ሲዞር የትም ማለት ባልቀየር ምን ተለማኝ በጣም ተመችቶኛል። ሶፊም በቃ ቃለ መሃላውን እየተቀበለ ነው። ስለዚህ ይመቻችሁ ሁለታችሁ። የኔ ዩቲዩብ እንግዲህ ሲያድግ ዛሬ እንዳያችሁኝ ሳይሆን የዛሬ 2-3 ዓመት ቢሊየነር ሀብታም ለእናንተን ቃል በገባው መሰረት ቃሌን ሳልቀይም ምንም ሳልለወጥ ማሳያችሁ ይሆናል። ስለዚህ ላይክ፣ ሰብስክራይብ፣ ሼር አድርጉ። እኔም እኮ ላይክ፣ ሰብስክራይብ፣ ሼር ብታረጉኝ ቃል እገባላችሁ ነበር፣ ግን እናንተ አታረጉም። ምን ዋጋ አለው? ኧረ እባካችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እኔም የተሻለ ነገር እየመጣለሁ። እኔም ቢሊየነር ሀብታም ሰው እንግዲህ ወደፊት ላለወጥ ሽሮንም ልበላ ቃል ገባላችኋለሁ። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። የአርሰናል ለቡድኑ የተገጠመው ግጥም በአዝማሪ ቢቀርብ እንዴት አሪፍ ነበር። የአርሰናል ነገር ተውት አይወራ፣ ጉቦ እንኳን አይበላም ቀበሌ ቢሰራ። ሰይፍሻ በሚገርም ቅኔ አርሰናልን ነካ አድርገዋለች። እንግዲህ በነካፍም ሰይፍሻ ያው ያንተ ምላስ ረቂቅ ስለሆነ ማንቼንም በዚያው ወጋ ብታረግልን በጣም ደስ ይለናል። አውቃለሁ አንተም የአርሰናል ደጋፊ ነህ፣ ግን ያው እያሮርክም ቢሆን በቅኔው ሸንቆጥ አድርገዋል። ስለዚህ ለማንቼም የተለየች ነገር እጠብቃለሁ እንደ ሁልጊዜው ሰይፍሻ። ስለዚህ ይመችህ፣ ቅኔው ተመችቶኛል። ትርጓሜው በጣም ከባድ ቢሆንም ያው የቆሎ ትምህርት ቤት መሄድ አያስፈልገኝም። ስለዚህ ትንታኔውን በሚቀጥለው ቪዲዮ አቀርብላችኋለሁ። ስለዚህ እናንተ ላይክ፣ ሼር፣ ሰብስክራይብ ካረጋችሁ በቃሌ መሰረት ትርጓሜውን የቅኔውን ትርጓሜ በሚገባ አብራርቼ በሚቀጥለው ቪዲዮ ሰራላችኋለሁ። ስለዚህ የተመቻችሁ ብቻ ይሄንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ። እንደዚህ ተሸክሞ የሚያኖር ባል ይስጣችሁ የኢትዮጵያ ሴቶች። በቃ ሴቶች ልታይ ትሉና መጀመሪያ አካባቢ ላይ ከዚያ ትንሽ ከቆየ በኋላ እንደዚህ አድርጌ ብላችሁ ሐሳባችሁን በሚዲያ እንደገና ታቀርባላችሁ። ስለዚህ የቤታችሁን ነገር እዚያው ቤታችሁ አድርጉት። በቃ ይህ ነገር መታየት የለበትም። የፕራይቬት ጉዳይ ፕራይቬት ነው። በቃ የባልና የሚስት ጉዳይ ወደ ሚዲያ ለምን ተዋጣላችሁ? እኛንም አታስጨንቁም። በቃ መጀመሪያ ከሰርጋችሁ ጀምራችሁ ታሳዩናላችሁ። ሳምንት፣ 3 ሳምንት፣ ወር ምናምን ከቆየ በኋላ እንደዚህ አድርጎኝ እንደዚህ አግኝቻው እንደዚህ እያላችሁ እንደገና ሌላ ወቀሳና ትችት ትገባላችሁ። እባካችሁን ተረጋጉ፣ ረጋ በሉ ሴቶች። ሀያት ደግሞ ይቺ የምትለውን ስሟትም አንቺን በገንዘብም በሀብትም በሐሳብም ደግፎ ደግሞ ሁሉን ካደረገ በኋላ ደግሞ ተሸከመ እያልሽኝ ታላጊዋለሽ። ለነገሩ ሰውየውም ወንድ አይመስልም ሲያዩት ራሱ ጸጉሩን አሳድጓል እንደ ሴት የመሰለ ወንድ አግብተሽ ደግሞ ተሸከመ ትይዋለሽ። ሁለታችሁም አንድ አይነት ናቸው። ስለዚህ እባክሽ ይሄን ደግሞ እንደ ትልቅ ነገር አድርገሽው በሚዲያ ላይ አታቅርብ። ሰውየውም በጣም ያሳዝነኛል። እንደዚህ እሷን ተሸክሙ የሚሰራው ስራ የለም እንዴ? እሷን የሚሸከም። ኧረ እባካችሁ ሴቶች ረጋ በሉ፣ ተረጋጉ። ምንድነው እንደዚህ በቃ ብቅ አላችሁ? ሰሞነኛውን ዳንስ እስኪ አይተን እንመለስ። እየተቀባበሏት ነው። ዳንሷ ግን ታምራለች። ግን ሁሉም ሰው ችሎታ ያለው አስመሰላት እንጂ እስኪ ራሳችሁ በራሳችሁ ዘዴ ለመደነስ ሞክሩ ሴቶች። በተለይ ደግሞ የተቀባበሉ ያሉ ሴቶች ናቸውና ሴቶች የራሳችሁን ዳንስ ደንሱ ብያለሁ። በቃ
ወይ ዘንድሮ ተሰየኝ ነው ደግሞ ምንድነው ምን ያዋትማ አብራን ወረደኝ እንደምታነስ ናግባብ ምን ለማለት ነው? ቆይ እንዴ አረፊት አዶናይ የዚህ የወላይታ ሶዶ ኢንተርናሽናል ስቴዲየም አምባሳደር ሆኖ የተሾሙ መሆኑን እገልጻለሁ። በቃ አዶናይ ነግሷል ስላችሁ እኮ በምክንያት ነው። ይሄ በቃ የሚገርም ልጅ ነው አዶናይ። በቃ የራሱ የሆነ ልዩ ችሎታ አለው፣ ብቃት አለው። አሁን ደግሞ አምባሳደርነቱን በወላይታ ሶዶ ተሾሟል። ስለዚህ የአምባሳደርነት ጉዳዩን በአግባቡ ይወጣዋል ብዬ አስባለሁ። አዶናይ መልካም ልጅ ነው። በቃ ላንተ ይሁንልህ፣ ይሳካል፣ ይመች። አዶናይ ምርጥ ልጅ በቃ ውስጥ ቅን ነው፣ ልብ ንጹህ ነው። ስለዚህ በእያንዳንዱ ደቂቃ ስኬትህ እንደ ጎርፍ እየበዛ ነው። ስለዚህ ዓለምን አጥለቅልቀው በቃ አዶናያችን የኛ ምርጥ ሁሌም ደስታህን ማየት ነው የኛ ፍላጎት። በቃ አዶናይ ትለያለህ፣ ልዩ ችሎታ አለ። በቃ ምርጥ ሰው ነህ። ይሄ ለመጨፈር ይሄን መሰቃየት ምናምን ምኖች ያሉ ጋርዶች። እሺ እኔ በጣም የሚገርመኝ ነገር በቃ እግረኛው ሚዲያ ተክልዬን እዛ ጭፈራ ላይ ባየው በጣም ደስ ይለኝ ነበር። ሁኔታውን በቃ እንዴት እንደሚጨፍር ሐሳቡ እንዴት እንደሆነ በቦታው ቢሆን በጣም በቃ እንጃ በጣም ደስ ይለኝ ነበር። አገላለጹ ግን በቃ ስዕላዊ ነው። የምር ትችላለህ ተክልዬ፣ የሚገርም ነው በቃ። ኧረ ትለያለህ የምር ተክልዬ፣ ይመች። በቃ የጨፈረው ነገር ልዩ ነው እውነት። ሁሉም ሰው እኩል ነው፣ ምንም ጥያቄና መልስ የለውም። ግን በእግዚአብሔር ፊት ነው ሰው የሚፈልገው ነገር ምን አለ አንተ ጋር? እኔ ግን ይህን ሰውዬ በጣም ከሚተቹ ሰዎች ውስጥ የመጀመሪያው ነው። አሁን ግን በመመከስ ጀመር። ሰውዬው በቃ የሆነ ሰብስታንስ አለው። በጣም አስተሳሰቡ ገራሚ ነው። በተለይ የዛሬው ንግግር በሚገርም ሁኔታ ያመጡ አባባል ነው። በአሁኑ ጊዜ የኢትዮጵያ ወጣቶችን በጣም እያስቸገረው ያለ ጉዳይ የዚህ አስተሳሰብ ጉዳይ ነው። እሱ በትክክል ተረድቶታል። ስለዚህ ማናዝጃሉ ሽልቱ በጣም ምርጥ ነው። የምር ትችላለህ። በቃ ተረድቻለሁ። እንግዲህ ይቅና። የዚህ ሰውዬ ነገር ግን ለማሰብ ከሚገርም በላይ ነው። እንዴት ጥፍር የለው ወይ? በምን አይነት ምክንያት ነው ይሄ ሁሉ ህንፃ በእግሩ መውጣት የቻለው? ምን አይነት ችሎታ ነው? ዓለም በጣም ትገርመኛለህ። አንዳንድ ጊዜ በቃ ማለት የተለየ ችሎታ ያለው ሰው ይኖራል። እሺ ይውጣው 1 2 3 4 5 6 ምናምን ይውጣው፣ ግን እንዴት ከፍታውን አይፈራም ነው የሚገርመኝ ነገር። ቆይ ይህን ያህል ከፍታ ጭራሽ በሚወጣበት በእያንዳንዱ ኮሪደር ላይ ብቅ ብሎ ስልክ ሰልፊ እስከማነሳት ድረስ። ኧረ በስመ አብ! ዓለም በልዩነት የተሞላሽ ነሽ። በቃ አረዲ ባካችሁ ባሽ በላይ ካሚላል ባለቤቷን ታስተዋውቀናለች። ኑሮዋ፣ ህይወቷ፣ ልጆቿ ጋር በፊት ላይ የሚደርሰው መከራ በጣም የተለያየ ቢሆንም በካሜላ ላይ የደረሰው ግን በጣም እጅግ አሰቃቂና አስፈሪ ነበር። ነገር ግን ፈጣሪ ያለው ሆኗል። የመጀመሪያው ሰውዬ በጣም ካስተሳሰቡ ዝቅጠት የተነሳ እሷን እንደዚህ ቢያደርጋትም ፈጣሪ ጸባይ ጥለምና እሷን የተሻለ ሰው ላይ ጥሏታል። እንግዲህ ባልየዋን በጣም መልካም ከመሆኑ የተነሳ ቤተሰቦችም የተባረከ ይሁን፣ ቤታችን ይባረክ፣ ልጆችሽም የተባረኩ ይሁን፣ ሰላምሽም ይብዛ ከቤተሰብሽ ጋር። ምርጥ ሰው ነሽ፣ ጠንካራ በርቺ፣ ልጆች ባረኩ፣ መልካም ደረጃ ላይ ይድረሱ፣ ቤተሰብሽም የተባረከ ይሁን። ፈጣሪ ላንቺ ያለው ሆኗል፣ የተሻለ ደረጃ ደርሰሻል። ነይ መላነሽ ነይ መላ ነይ መላነሽ ነይ መላ አንዲት ናት ብቻዋን ነይ መላ ምትክ የላት አቻ ነይ መላ ከማር ይጣፍጣል ነይ መላ
እዩት ግርማ ሞገስ እንዴት እንደሚያምር አቤት ባህል ጸድት ያለ ባህል በቃ ያምራል። ጸደይ አቤት ድምፅ ይገርም